እንደ አይነት ማፍሎችን በቤታችሁ ሰርታችሁ ሞክራችሁ ታውቃላችሁ? እንግዲያውስ ዛሬ አብረን እንሞክራለን። ይህን ቪዲዮ እስከ መጨረሻው በመከታተል እንዴት ማፍልን በቀላሉ ቤታችን እንደምንሰራ አብረን እናያለን። ሰላም ቤተሰቦች፣ ዛሬ ቆንጆ የሆነ ማፍል አብረን እንሰራለን። እሱን ለመስራት የሚያስፈልገን እዚህ ውስጥ አንድ የሻይ ኩባያ ወተት ጨምሬያለሁኝ። በሻይ ማንኪያ ደግሞ ግማሽ ጨው አድርጌያለሁ። አንድ የሻይ ማንኪያ ደግሞ ፓውደር ኬክን ፓውደር አድርጌያለሁኝ። አንድ የሻይ ማንኪያ ደግሞ ቫኒላ አደርጋለሁ። ሌላ ደግሞ ዱቄት ያስፈልገናል። እዚህ ጋር የምትመለከቱት በዚህ ኩባያ አንድ ዱቄት ያስፈልገናል፣ ዘይት ያስፈልገናል እና 2 እንቁላል ነው የምጠቀመው ማለት ነው። ቫኒላ አንድ የቡና ማንኪያ ቫኒላ እናደርጋለን። በጣም ቆንጆ የሆነ የሚጣፍጥ ቫኒላው ቆንጆ የሆነ የሚጣፍጥ ጣዕም እንዲኖር ያደርገዋል። ማፍላችንም ቆንጆ የሆነ ማፍል እንዲሆንልን ያደርጋል ማለት ነው። ዘይት ደግሞ ግማሽ እንደዚህ ግማሽ ኩባያ ዘይት እናደርጋለን። በደንብ እንደዚህ ከለወስን በኋላ ደግሞ እንቁላላችንን እንጨምራለን ማለት ነው። ሁለት እንቁላል እንጨምራለን። እነዚህን በደንብ እንደዚህ ካዋሃድን በኋላ በምታዩት መልክ ምንድነው የምናደርገው? ዱቄቱን ደግሞ እንጨምርና እንቁላሉ እንደዚህ በደንብ ከተዋሃደ በኋላ በደንብ እንደዚህ መዋሃድ አለበት። ዱቄታችንን እንጨምራለን። እንግዲህ ቤተሰቦች እንደምነግራችሁ ሁሉ ጊዜ የተለያዩ ቆንጆ የምግብ አሰራሮችን ብስኩቶችን ለማግኘት እጅግ ቢዩቲን እየገባችሁ ሰብስክራይብ ማድረግ አትርሱ። ኮሜንትም እንደገና ደግሞ እኔ የምሰራውን ምግቦችም ሆነ የውበት መጠበቂያ ውህዶችን ተጠቅማችሁ ለውጥ ያገኛችሁ ካላችሁ ደግሞ ኮሜንት ላይ ብጽፉልን ደግሞ ደስ ይለኛል። ከዛ ዱቄታችንን እንጨምራለን ማለት ነው። ዱቄታችንን እንጨምራለን። ከዛ በደንብ እናዋህደዋለን። ከዛ ወደ ማፍል መስሪያችን ላይ አድርገን ቆንጆ የሆነ ማፍል እንሰራለን ማለት ነው። ለዘግ ነው ማለት ያለበት ይሄን ስናዋህድ ማለት ነው። ለማፍላችን ትንሽ ወፈርና ማለት የለበትም፣ ለዘግ ማለት አለበት። እንደዚህ እንደምታዩት በደንብ ካዋሃድን በኋላ ወደ ማፍል መስሪያችን እንጨምራለን ማለት ነው። እዚህ ጋር እንደዚህ ልክ እንደምታዩት
ውህዱን አስተካክለን በምናደርግበት ጊዜ የተመጣጠነ ውፍረቱም ቅጥነቱም እንደዚህ ቆንጆ ሆኖ ይሆንልናል ማለት ነው። አሁን ደግሞ ወደ ማፍል ማድረጊያችን አብረን እናደርጋለን። ከዛ ወደ ማፍል ልንሰራው ደዘጋጀንበት እናደርጋለን ማለት ነው። ከዛ ደግሞ ሲበስል አብረን እናያለን ማለት ነው። በጣም የሚጣፍጥ ማፍል ነው። ከዚህ በፊትም ሰርቻለሁ። በጣም ቆንጆ ማፍል ነው። በየቤታችሁ ሁላችሁም ብትሞክሩት ቆንጆ ነው። ሌላ ደግሞ እንድሰራላችሁ የምትፈልጉት ነገር ካለም ኮሜንት ላይ ብትጽፉ ደስ ይለኛል። ሁላችሁም በየቤታችሁ በመሞከር እንደዚህ የመሰለ ቆንጆ ማፍልን ያው አሁን እንደዚህ እንደምታዩት በማፍል መስሪያችን በደንብ አድርገን አስተካክለናል። አሁን ለ5 ደቂቃ ማፍል መጋገሪያችንን ሞቅ እናደርግና ከላይም ከታችም እንጨምረዋለን። ከዛ ከታች ለ15 ደቂቃ ከላይ ደግሞ ለ5 ወይ ለ10 ደቂቃ እናቆይና አውጥተን ቆንጆ የሆነ ማፍል አብረን እንመገባለን። አብረን እናያዋለን። ማፍላችን ተጋግሮ በስሎ ልክ እንደዚህ እንደምታዩት ቆንጆ ሆኖ ወጥቷል። በጣም ነው የምትወዱት። በጣም ነው የሚጣፍጠው። ለአይን ራሱ እንዴት እንደሚያምርና ክትበሉትን በጣም ነው የሚጣፍጠው። ሁላችሁም በየቤታችሁ በዚህ መልክ በመሞከር ለልጆቻችሁም ስሩላቸው። በጣም ነው የሚወዱት። ለናንተም ለአዋቂ ልደት ሲኖር ዝግጅት ሲኖር እንደ ብፌ መቅረብ ይችላል። በጣም ነው የሚያምረው እና ምንም ብዙ ኮስት በማያረገል ነገር ምንም ጊዜ በማይፈጅ ነገር እንደዚህ ያማረ ማፍል በቀላሉ በቤታችን በጣም በትንሽ ደቂቃ ውስጥ መስራት እንችላለን ማለት ነው። እና ይህ እንግዲህ የሚያሳየው እኛ ከፈለግን መስራት እንችላለን። ስለዚህ በየቤታችሁ ሁላችሁም ብትሞክሩት ደስ ይለኛል። ትወዱታላችሁ። እንግዲህ በየቤታችሁ ስሩና ቀምሳችሁት አይታችሁት አስተያየታችሁን ስጡኝ። አመሰግናለሁ።